ሰላም እንደምን አላችሁ? ዛሬ እስኪ ስለ ቲንኪንግ ካፓሲቲያችን እናውራ ወይም ደግሞ ስለ ማሰብ አቅም ማለት ነው። በዛሬው ሐሳብ ላይ የማሰብ አቅማችን ወይ ደግሞ የቲንኪንግ ካፓሲቲያችንን የሚወስኑ ነገሮች ምንድናቸው ብለን እንጠይቃለን። ለዚህም የማሰብ አቅማችን ወይም ደግሞ የቲንኪንግ ካፓሲቲያችንን የሚወስኑት ነገሮች ምንድናቸው ብላችሁ ታስባላችሁ? የዛሬ 3 ጉዳዮች ላይ ያጠነጠነ ሐሳብ አቀርብላችኋለሁ። የመጀመሪያው ሐሳብ የማሰብ አቅማችንን የሚገድበው ወይም ደግሞ ካፓሲቲያችንን የሚያጠበው ነገር ብዙ ማሰብ የሚባለው ነገር ነው። ቲንኪንግ ሞር ወርክ፣ ብዙ ስራ፣ ብዙ ድርጊት፣ ብዙ ኢንጌጅመንት የሚባለው እሱ በጣም አንዱ የማሰብን ካፓሲቲ የሚያቀጭጭ ነው። ምናልባትም የተሻለው ሐሳብ የሚሆነው ሞር ወርክ ሳይሆን ዋት ወርክስ የሚለውን ማሰብ። ብዙ ስራ ሳይሆን ምን ስራ ውጤታማ ያደርጋል፣ ምን ስራ መሬት ላይ ይወርዳል። ዋት ወርክስ፣ ምን ለውጥ ያመጣል፣ ምን መሬት ላይ ይወርዳል፣ ምን ኢምፓክት ያመጣል፣ ምን እሴት ይጨምራል ማለት ስንችል ፎከስ እንድናደርግ ያግዘናል። ደግሞ ቤተር የሚባለውን አማራጭ እንድንመርጥ ያደርገናል። ዋትስ ቤተር ኢንስቴድ ኦፍ ድዌሊንግ ኦን ሞር፣ ብዙ ከመዋጠጥ ያድደናል ማለት ነው። ይህ አንዱ የማሰብን አቅም ከፍ የሚያደርግ ጉዳይ ነው፣ ወይም ደግሞ የሚጫን ጉዳይ ነው። ኢምፓክት ያለው ነገር ነው። ሁለተኛው ካናይ ብለን እንጠይቃለን። ብዙ ጊዜ እችላለሁ ብለን እንላለን። ይሄ የማሰብ አቅምን ገዳቢ ከሆኑ ጉዳዮች አንዱ ነው። እችላለሁ ይሆን፣ እችላለሁን ስንል፣ ካናይ ስንል ከጀርባው ምን እያልን ነው? አይቻልም የሚል መንፈስ አለ። rather how can I ብንል እንዴት እችላለሁ፣ እንዴት ማድረግ እችላለሁ፣ እንዴት እወጣዋለሁ ብንል፣ ይሄኛው ደግሞ አፈርማቲቭ የሆነ እችላለሁ የሚል ከጀርባው ፖዚቲቭ ነገር አለው፣ አቅም አለው፣ ኢነርጂ አለው ማለት ነው። ዳት ኢነርጂ ከውስጥ ወደ ውጭ እንድንኖር ያደርገናል። ሶ how can I ብንል እንዴት ማድረግ እችላለሁ ሆነ ካናይ ከምንል how can I፣ ይሄ ከሊሚቲንግ ቢሊፍ ወይ ደግሞ ከገዳቢ እምነቶች ነፃ ያወጣናል ማለት ነው። ሶስተኛው የማሰብ አቅምን የሚገድበው ብዙ ሰዎች ላይ ማነቆ የሆነው ነገር አንድ በር ብቻ ማሰብ፣ አንድ መንገድ ብቻ ማሰብ፣ አንድ መውጫ መንገድ ብቻ ማሰብ rather ብዙ መንገዶች እንዳሉ ማሰብ፣ ብዙ በሮች እንዳሉ ማሰብ። there are many doors because ሁሌም ኦፕሽን እና ኦልተርኔቲቭ ስላለ እነኚህን ሶስቱን የቲንኪንግ ካፓሲቲ ወይ ደግሞ የማሰብ አቅም ገዳቢና ገንቢ ሀሳቦችን ነጣጥሎ ማየት ያስፈልጋል። ዛሬ ያየነው 3 ሀሳቦች፣ የመጀመሪያው ስቶፕ ቲንኪንግ ሞር ወርክ፣ ብዙ መስራት፣ ብዙ መሯሯጥ፣ ብዙ ማብዛት፣ ቢዚ መሆን፣ ምናልባትም ደግሞ ወደ አናሊሲስ ፓራሊሲስ የሚቀጥ ብዙ ነገሮችን ማውጠንጠን ሳይሆን ምንድን ነው የሚሰራው ብሎ ማሰብ፣ አንድ ሊያደማ የሚችል ነገር ማሰብ፣ እሱ በጣም መሰረታዊ ነው። ሁለተኛው ስቶፕ ቲንኪንግ ካን አይ rather start thinking how can I፣ እንዴት ላደርገው እችላለሁ rather than ላደርገው እችላለሁ ብሎ ከማለት። ሶስተኛው አንድ በር ብቻ እንዳለ አድርጎ ማሰብ፣ የተገደበ የተወሰነ አማራጭ እንዳለን ማሰብ፣ ይሄ እንቅፋት ነው። የማሰብ አቅማችንን የሚያሰፋው ግን ብዙ በሮች እንዳሉ፣ ብዙ አማራጭ እንዳለን ማሰብ ነው። በእርግጥም ህይወት ብዙ አማራጮች ስላሏት። የመጀመሪያውና የሶስተኛው ሐሳብ፣ መጀመሪያው ስቶፕ ቲንኪንግ ሞር ወርክ ስንል ብዙ ስራ፣ ብዙ መሯሯጥን እናቆም ነው። የሶስተኛው ግን አንድ ይሰራል ብለን ባልነው ሐሳብ ላይ ግን ብዙ በሮች እንዳሉ፣ ብዙ አማራጮች እንዳሉ፣ ብዙ የስትራቴጂ መንገዶች እንዳሉ፣ ብዙ ፕላኖችን ማየት እንደምንችል ማሰብን ይጠይቃል ማለት ነው። የዛሬው ሐሳብ አንዳች ነገር ፈይዶላችኋል ብዬ አስባለሁ። በሌላ ቀጣይ ሐሳቦች ደግሞ በቀጣይ ጊዜያቶች እንወያያለን። አመሰግናለሁ።